ቆስቁሶት ነው እዚህ ጋር አስደግፎላት ያለ። አንቺ ከችጋ ያለን ጀረስ እኮ ማመን ቀብሩ ነው። ምን እንዳያረግ እንዴ አስበሽዋል? ተመሳስቶ ቸልቴ ሲል የሚያሪት ባድሉ እንዴ እነንም አፈላልቲ ባሉ ነው እንዴ ቃጅል 911 ብቻ ደውይ ባሉ ነው። ምንድነው የምታዘገው? ቤዛ ጋር ደውዬ አብረው እንደሆኑና እንዳልሆኑ ቼክ ላደርግ ነው። አንቺ አምሻል እንዴ? በሽተኛ ነሽ ወይ? ይኸውልሽ አሞኛል በእኛና እዚሁ ቅርብ እኮ አማኑኤል አለ፣ አሳክምሻለሁ። አይምሮ በደንብ ያከማሉ። ምንድነው ቆይ አዋራ የምታጨሰው አንተ? እንዴ ግጥም አድርጌ ያጨሳለሁ። አንቺ እዚህ ስዝጊው አልሽና እሱ ከግጣሙ ጋር አሪፍ ሙድ አያሳልፍ እና እኔ አያሳልፍ ብያለሁ። ምን አለ አሁን ይሄ ልጅ ፈታ ብሎ ቢመጣ ትንሽ እንኳን አያሳዝንሽም? ሰሞኑን እኮ ተተርትሮ እርከም መስሏል። ምኑ ያሪ ሸራኗ አንተ አዘቆይ ምንድነው ይነካ? ኧረ እኔ ምንም አልለካኝም። ህመሙን ስለማውቀው። የምኑን ህመም አስበሽዋል? ቺክ አብስለሽ ቁጭ አድርገሽ ከንፈርሽ እስኪደርቅ ወገብሽ እስኪላጥ አይንሽ ስልምልም እስኪ ልክ ልስም ያስት ያንቺ ስልክ ሲገባ ወይኔ መቃጠል፣ ወይኔ ህመሙ፣ ወይኔ ማረር ይሁን ብቻ ያሬት ይቅና። አንዴ ቆይ አንቺ ላይፍ ላይ እንደዚህ አይነት ነገር ሀፕን አድርጎብሻል እንዴ? ማናቅምሶይ እስኪ ተመልከቺ። ማናት ለኔ ከንፈሯን አምናኝ የምትሰጥ? አንዴ ለምንድን ነው አታምነው? ስተኛ ራብተኛ ነው መስላት። አስበሽዋል? አብሬያ ቁጭ ብዬ እንደው ለዚህ ልጅ ከንፈሬን ብሰጠው ተሳስቶ መክሰስ መስሎት ይገምጧል ብትለኝስ? እና ምን ተሻለ? እኔማ የሆነች ያሰብኳት ነገር አለች። እስኪ ይሳካ። ቆይ ምን አስበሽ ነው? ይኸውልሽ እዛ ሙምባይ ሄጄ ማለት ነው የሸራ ላሰራ አስቤያለሁ። ሌላስ የለህም? ኧረ አለኝ ብዙ፣ ግን አንቺ ይቅርብሽ እናቴ። አቺው እኔ እዚሁ በሆዴ ብሸከም ይሻለኛል። ወረኛ በላውን ባክላጮላት። እኔ ይኸውልሽ ተናግሬያለሁ። እነዚህ ልጆች ሊሳሳሙ ሊገጣጠሙ ሲሉ በኋላ አለያይተሻቸው የዘላለም ጠላት እንዳትሆኝ። እኔ ይኸውልሽ ምንድነው የምታስፈራራኝ? ነገርኩሽ እኮ ህመሙ ከባድ ነው። ምን ብዬ ላስረዳሽ? እስኪ አራራራ ገብቶኛል። ያንተና ዝወሬ ከምሰማ ይሄኔ ልጁ ጦስ ውስጥ ገብቶ ይሆናል። ያበጠው ይፈንዳ። በቃ ደውዬ ያረጋግጣለሁ። ምን ይኸውላችሁ እኔ ተናግሬያለሁ፣ እናንተም ሰምታችኋል። አዎ ቆይ ማን ነው ሰምታችኋል የምትለው? ቃጅል አታርፊም እንዴ? ሳር ቅጠል እኮ ወሬ መስማት ጀምሯል። እናቴ ይሄ ከዚህ በእናት ወረኛ። ወይኔ ያሪድ በቃ በዚህ ስልክ ምክንያት ስሜት ሊቋረጥ ነው። እኔ እኮ ተከሽን ከብዶኛል። በቃ ቻለ ወንድሜ፣ ቶሎ አፍጥነው ሳም አድርገና ከሰማኸኝ። አራሻንቲ በልክ አድርገው በእናት እንዴ የምሬን ነው። የኔ ሹብራ የኔ ካሪና ነይ በዚህ በኩል፣ የኔ ፒያር ነይ በዚህ በኩል ብሎ አይ አንዷ ትበቃለች ለነገሩ። ልክ ሊሰማት ሲል ያንቺ ስልክ ሲገባ አረ ወይኔ ውይ ማረር በይደውይሽ ባክ። እንደሱ አይነት ሙድ የሚባትት አይመስለኝም። አረ ታዲያ ምንም ሳያቅ ንጹህ ሆኖ ነው እንደዚህ አይነት ሙድ የሚካነተው? እና ምን ነው ገረመ? ይሄማ ፌር አይደለም የምር አይመጡም እንዴ። እና ቆይ ምን ልትል ነው? አንቺ ደግሞ አረጋጊያ እስኪ መርብኝ እንደፈለኩሉ እንዴ። በቃ በእናት የጭዌ መሪ ምንም ስላልተመቸኝ እዚህ ጋር ፍታሽ። አንቺ ካልሽ እስታይ በቃ ቃጁ አመረርሽ አይደል? አንተ ልጅ ፍታ አልኩህ አይደል እንዴ? ወይኔ ያሬድ ልገለኝ ነው እንዴ? ሰውዬው አልደረሰብንም ማለት? አዎ ደረሰብን። በቃ ተረጋጊ። ባባ ቢሞት ያሬድ ምንድን ነው ያደረከው? ምንድነው ምን ያስቀዋል? ቆይ ምንድነው ነገሩ? እያልኩህ እኮ ነው። በቃ ቤት ጨዋታ ልፍጠር ብዬ እኮ ነው። ጨዋታ ልፍጠር ብዬ ነው? ያሬድ ምን ጨዋታ ነው የምትፈጥረው? በቃ ፍራንክ ተደረገሻል። ዘና ፈታ በይ። ሂሳቡ እንደሆነ እኮ ቆልፌዋለሁ። ወይኔ ጉዴ! ያሬድ ግን ያማል። ቆይ እንደዚህ ታደርጋለህ? ጀስት ፈታ እንደንል ብዬ እኮ ነው። ምን ነው ደበረሽ እንዴ? ከመቼ ጀምሮ ነው እባክህ አንተ ደግሞ በእንደዚህ አይነት ነገር ፈታ ማለት የጀመርከው? ያው በስታይል። ኧረ በስታይል ነው? አዎ ምን አልወደድሽም? ብቻ ይሄንንም ተንኮል ከአሻንቲና ከዛሽ ከቃጅል ነው የተማርኩት እንዳትለኝ። አዎ በቀደም እኮ የሆነ ተፈወስንና ማለት ነው። በቃ ያሬድ በሲክስ ራና ወይ ሲልኝ አልቆስ ነው መሰለሽ። እሺ እባክህ። ከዛ ስንትና ስንት ከሮጥን በኋላ የሆነ ስፓት ላይ ስንደርስ ሳክስ ነው ብለውኝ ፈታ ላደረጉኝ። አሻንቲና ቃጅል ከዛ ይሄንን ኮፒ አድርገህ መተን ላይ ሞከርክ አይደል? ምን እሺ ደበረሽ እንዴ? አንተሽ ቆይ ግን ምን ይዘንካፍ ነህ? ያማል እንዴ? ብቻ ለትቀያየሪ እንዳይሆን ከዚህ በኋላ ተሳስታ አጠገቤ እንዳትደርስ እሺ? ደህና ሁን። ቤዚ
ጓገጭ ያልሽኩ ነው። ምን እሺ ምን ላድርግ ታዲያ? ለቀቀኝ። ቆይ ጭው ያናልልሽም እንዴ? ሰማኛለህ ያሬድ፣ እኔ እንደዚህ አይነት ጭው አላውቅም። እሺ አንተ ሲያዩ ከነቃጅል መራቅ የምትፈልግ ምንም አይመስልም። ኧረ በጋሽ ሞት ተረጋጊ። አልረጋጋም። አሁን ልቀቀኝና ልሂድበት። ወሬ ነው የምትይዥው? ወደ ቤቴ። አንተም ያቺ ቃጅል ጋር መሄድ ትችላለሽ። ልቀቀኝ። እኔ በጋሽ ሞት። ኧረ ቆይ ምንድን ነው ያደረኩት? ሰላም ነው እንዴ? ሰላም ታዲያ እንዴት ነው? አስጠበቅኩ እንዴ? ስለመጣህም ተመስገን ነው። ቆይ ግን ለመሆኑ የት እየሄድክ ነው? ራስህ እንደዚህ ቢስ ያው የኔን ነገር ታውቆ የለ ቤተሰብ የሚባል ነገር አለ። ለመሆኑ ማዘር ፒስ ናቸው? ፒስ ናት። ጥሩ። መች ነው ታዲያ የምታስተዋውቀኝ? ያው አንድ ቀን ይሁን እስቲ። እና ለምን ነበር የፈለከኝ? ያሬድን ለመያዝ ጥሩ እድል አግኝቻለሁ እና እኔን ስለሚያውቁኝ አንተ ትሄዳለህ ማለት ነው። እሱን ነገር ከቀስቴ ጋር ስምምነት ላይ ደርሻለሁ ያልክ መስሎኝ። አሁን ደግሞ ጸጋዬት ሊገኝ እንደሚችል ጥሩ ፍንጭ ሰጥተኛለች። ምንድን ነው ፍንጩ? አሁን ያለበት ሰፈር አንዲት ቃጀል የምትባል ፔስ የምታጫወት ልጅ አለች። አብዛኛውን ጊዜ ከእሷ ጋር ነው የሚውለውና እሷን ተከታትለ እሱን ታገኘዋለህ ማለት ነው። ታዛዥ ነኝ። ግን አስቸጋሪ ነገር ከተፈጠረ እንዳትጋፈጥ እሺ? መልካም። አንተ የምርም እኮ እምቢ አለ በእናት። እኔ እኮ ተናግሬያለሁ። ይኸውልሽ ጀለሶች ሌላ ስታፍ ውስጥ ገብተው ሊሆን ስለሚችል መነጀስ አያስፈልግም ብያለሁ። እስቲ ዝም በል በእናት። ጠራ። ሄሎ ቤዛ። ሄሎ ቃጅል። ፒስ ነው አይደለ? ኧረ እባክሽ ምን ፒስ አለ? ቆይ እናንተ ልጁን ምን እያደረጋችሁት ነው? እኔ እኮ ስንት ነገር ስትሉ ዝም ያልኩት ለጽናታችሁን እንዳልከፋ ብዬ ነው እንጂ እንደዚህ እንዲያሰቃየኝ አይደለም። አረ ምርጢላ ኳስ በመሬት ምን እሺ ነው አዋራ የምታጨሽው? ይሄው አንቺ አሰለጠንሽውን ያሬድ ምግብ ቤት ካስገባኝ በኋላ የለኝም ብሎ ሲያሯሩጠኝ ነው ያለው። ምን የምርሽን ነው? አዎ የምሬን ነው። ምን ያስቅሻል? አረ ያዳብሱበታል። የምርቺ ሙድ አንቺ ላይ አፕላይ ያደረጋት ብቻ ጥሩ ነው ያደረገው እያልሽኝ ባልሆነ። አረ ያዳ የምርቻሙ ነቂ ተማሪ ማለት እንደዚህ ነው፣ ያስተማሪውን ኮቴ ሲከተል። ሰምኛለሽ ቃጀል፣ ይሄ ነገር ለኔ ምንም ምቾት እየሰጠኝ አይደለም። እና ፍራሽ ይነጠፍልሽ። ለምን አትረጅኝም? ሰምኛለሽ፣ በቃ ልጁ እንከፍ ነው። ለሚያደርጋቸው ነገሮች በሙሉ ቦታ እንዲመርጥ ንገሪው። ሌላስ የለሽም? ለጊዜው ይሄንን ካደረግሽ ይበቃል። አሁን ግን ስልኬን መዝጋት ይኖርብኛል። ስታይል ይቸምሽ። ቻው። እንደፈሮት አቋረጥሻችሁ አይደል? አንተ ደግሞ ዝም በል በእናት። ቃጁ ምን እሺ ነው? ያሬድ ፋውል ሰራ አይደለ? ለዛውም ከባድ ፋውል ነው የሰራው። አረ ወይኔ ማረር! አይ ወላጅ መሆን ምን አለ ፈረድክብኝ አምላኬ። ደግሞ ምን አረገ? ፈዋ ቤት ካስገባ በኋላ መላ የለኝም ምናምን ብሎ ቀነኒሳ ሙድ አላራመደባትም። ወይኔ ማረር! ወይኔ መጃጃል! ቆይ ልጅ ምን አባቴ ባረገው ነው የሚሻለኝ? አረ በእናት ቤዛ ይሊለ ነው ይደበራት። በቃ እንዴት አይደብራት? እሷ ይሄንን ስታፍ የት ታውቋለች? ቆይ አዛ የሆነ ልጅ ብቻ ይምጣ፣ ደህና አድርጌ ነው ምገባል። አንቺ አይደለሽም እኔ ራሴ ነኝ እንደ አባት ጭኑ ስር ገብቼ ቁንጥጥ ማረገው። ቆይ ይምጣ። ወይኔ አረ ማረር! ሄሎ ቤዚቲ። ቆይ እኔ ምን ባደርግ ነው የሚሻለኝ? አሁንስ እኔ ምርር ነው ያለኝ። አንደኛውን ያሬድ የሚባለውን ልጅ ትቼ እንደው ሰላም አይኖረኝ ብኖር ነው የሚሻለኝ። ወይኔ በፈረሰኛው። ቆይ ምን ተፈጥሮ ነው? ነገረ ስራው ሁሉ የህፃን ነው እያልኩሽ እኮ ነው። እንከፍ ያለ እንከፍ ነው በቃ። ቆይ ቤዚቲ ምን እንዳደረገሽ ለምን አትነግሪኝም? ሀገር ሰላም ብዬ አብሬው ምግብ ቤት ከገባሁ በኋላ ብር የለኝም ብሎ አሯርጦኝ መሰለሽ? ይሄኔ ነው መሸሽ። ቆይ ከዛ ምን ሆናችሁ? ወይ ከዛስ ስንት ኪሎ ሜትር ቹቻ፣ ስንት ኪሎ ሜትር በእግሬ ካሯሯጠኝ በኋላ ፕራንክ ነው አይለኝም ይሄ ጅል። ቆይ ቤዚቲ ቀልድ መሆኑ ነው? አይገርምሽም? እሺ ቆይ እንደዚህ ይደረጋል? በእናትሽ እንደዚህ ይደረጋል? እንዲማ አይደረግም ቤዚቲ። አሁን የመጣው ይምጣ፣ ከዛ ሰፈር እንዲወጣ ብቻ ነው የምፈልገው። አዎ ቤዚቲ እውነትሽን ነው። እንደዚህማ በነፍስሽ እየተጫወተ አዘልቂው እኮ። እሺ አሁን ልምጣልሽ እንዴ? አልፈልግም፣ ቤት እየደረስኩ ነው። ቻው። እሺ ቻው። አይ ቤዚቲ ምርር ሲላት እንከፍ ያለ እንከፍ ነው አላለችም? አይ ያሬድ ተንበርከክ። ዛሬ በጊዜ መጣ። ጭራሽ ብለ መጃጃል አንጅል። ምን አባ ተንበርከክ። ያኔ ጭብጦ ቢሆን በደንብ ጨብጠ ነበር። ጨብጥ እስከ ወደፊት
እንደውም ዝፈንልኝ። እኔ በጣም ነው ያስከፋኝ። ጩፕኬ ጃላል የሚለውን ዝፈን። ቶሎ በል ዝፈን። ጩፕኬ ቃሉን የሌለ እየቆረቆረኝ ነው። እና ልጎዝጎዝልሽ እጄንም እየደከመኝ። ነይ በደንብ አስተካክል። ጨምላቃ ቆይ እሺ፣ እና ምን አጥፍቼ ነው? ጥፋትህማ እኮ የሌለ ተጃጅላ አሳጣሃል። እኔ እኮ ጭዌ ለመፍጠር አስቤ ነው። ቆይ የምትፈጥረው ጭዌ ለግጣም የሚመቻት ነው እንጂ ዝም ብለሽ አገኘሽው ነው እንዴ? እኔ ታዲያ መቼ እንደዚህ ይፈጠራል ብዬ አስብኩኝ። ማሰብ ነበረብህ። እዛ ተጃጅለህ እኮ ፕሮፋይላችንን ያሳጣሃል። ይሄን ነገር ማን ያስተማረ ስትባል እኮ ቃጅልና ሻንቲ ልትል ነው አትበል። እና ምን ልበል? ይኸውልህ አንተ ልጅ ሙዴ ጓ ማለት ስለሆነ ዛሬ ይኸውልህ እንዳላበላሽ። ወይኔ ብቻ መረረኝ ልትል ባልሆነ። አዎ መረረኝ። ገና ይመርሃል፣ ተለምደዋለህ። ምኑን? ምሬቱን ነዋ። ይቀልዳል እንዴ? እጅን ከፈርክ አንተ እዛ የማይሆን ጭዌ ተጫውተህ እኛን ታሳጣናለህ። ወይኔ እሺ አሻንቲ እስታይል በቃ ተነስ። ቹፕ ተንበርከክ። ጭራሽ ተነስተዋልሽ አንቺ ነሽ የምታባልገው ልጅ። አንተ ምንድነው የምታበዛው? እኔ ምን ላድርግሽ? አልወጣልኝማ። መትቼው እኮ ብጠግብሽ ዳር ወገን እየተሳሰብን ልምታ አይደለ? ትሰክሳለህ እንዴ? በል ተነስ በለው እባክህ። እሺ አዲው ጆ አንባካ ግን በጣም ያስፈልጋችሁ። በለው በቃ ነው ሚኪ ጋር ቁሰውኛ ምን ሄድበታለን? የልቴሩ አርዌኒ አሻንቲ ብቻ ወዴት እንዴት ነው አልክ ብለህ ጓልት እንደው እና በዚህ ጓ ካላፍኝ በምን ጓል ነው እንጃላ ወጭ በቃ ሰቃየኝሽ። ወሽ ተገላገልኩ። ምንድነው መኮንን እየመጣ ነው። ያሬድ እንዳሱ ይምጣ። ምንድነው የኔ ጀግና ነይ ያራዳልሽ። በእናትሽ ግጪ። እንዲህ ስዳፍርልኝ ነው ደስ የሚለኝ። በላው ሚኪ ጋር ቁሰው እኛ እንመጣለን በኋላ። አብሬ በቀላቀላችሁ ደስ ይለኛል። አንተ አባት የሚልን ስማ። ተው ተናድጄ እኮ ነው። አይገርምም? ወይኔ ይሄ ልጅ እንዳወቅልና የልጅ መረን አንተ ላጥላጥ ነው እየደወለኩ ነው። ሞላ ነው እናት አንሰለታው ሊነዛ ነው ልጅ ሄሎ አቡሻ። ኧረ አቡሻ አይደለም ሚኪ። ተው ሁን፣ የፈለከውን ይሁን። አሁን እኮ ምንድነው አረፈዳችሁ እኮ። የሁሉ መኪና እኮ እናንተ ነው ቆሞ ተደርድሮ የሚጠብቀው እንዴ? አና ኖርማል እኮ ነው። በእኔ ውጪ ሻይ ቡና ምናምን እያልሽ ጠብቂያቸዋል። እኔ ከፍላለሁ። እየመጣ ነው። አሁን መያዝ ነው። እንደዛ ነበረ። እንዴት ነው ተሳካልኝ? እሱን ደሞዝን ስቆፈድድልህ ታወራኛለህ። አንተ ቆርጣለሁ እኮ ነው እያለ ያለው። ባንክ አታካብድ። እሱ ምንም አያደርግም። ሙላ ፌስታል እኮ ነው። ሌላ ሰው ቢሆን አላካብድም ነበር። ትቀልዳለህ እንዴ? ከኪሱ እኮ የሚከፍል ነው የሚመስለው። እንዲህ ገገማ የሆነ ልጅ ነው። ውስዋስ አለበት የመቁረጥ። እባክሽ አሁን እንፍጠን። ምን ሆነ ነው? ኧረ እኔ ምንም አልሆንኩም። በእውነት ወዴት ይቁሶች ለአብያጁ በቃ እንደዛ እኮ ነው ማንቁስ። እንዴ አንተ ደግሞ ምን ሰራለህ? ኧረ አቡሻ እንዴ ትላንትና ወርተን ዛሬ ስራ ትጀምራለህ ብላችሁ ይሄ ልጅ አመረር። አንተ ልጅ አመረርከው እንዴ? አዎ በቃ አቡሻ የሌለ መረረ ብሎኛል። እንዴ በቃ ተፍ ብዬ ላይፍ መቀየር ፈልጋለሁ። ተፍ ብለሽ። ኧረ ይሄ ልጅ ወገኛ ነው። አንተ አዎ ሚኪ መንሽ ተፍ ብዬ በቃ መቀየር ፈልጋለሁ። ወይ ተፍ ብራዘሪ፣ ላይፍ እንደዚህ ሲምፕል አይደለችም። እሺ ወይ ምን አለ ከምታዝጉኝ ወይ ብላችሁ የምንቆሰው። እስቲ ለይን እንቆሶ ደግሞ እንደ ከገጠር እንደመጣ ራዳ እስኪ አያርግ። እንደዚህ አንተ ይሄን እንደዛ እዛ ወስደን ዝብዝብ አድርገን ነው ማለት ይሄ የጀማሪ ራዳ ሙር አሳክኮ እኮ ነው ተጣጣ። እናንተ ልጆች አሁን ምንድን ነው የምትሉኝ? ይሄ ልጅ አይደለም ወርክ ሊወርቅና ወርክ ባለፈበት እንዲህ ልፍ ብሎ ያውቃል? እኛ እኮ ሁሉ ነገር ነግረነው ነበር፣ ግን ይሄ ልጅ በቃ መስሚያው ጥጥ ነው፣ አይሰማም። ማን ያሬድ ማለት ነው? አዎ ያሬድ ነው። ቆይ እንዴት አሰብከው? ይሄ ስራ እኮ ላንተ አይሆን። ለምን እንደማይሆን እስኪ አምጣው። እስኪ ምን? እሺ ጣፋንታ ልትነግረኝ ነው እንዴ? አዎ ልነግርሽ ነው ብራዘር። እሺ ምንድን ነው? አታዘናጋኝ። ልሰጥበት አንተ ሞላ ብቻ ጥንቆላ ሙድ ሞክራለሁ እያልከኝ ባልሆነ ብራዘር፣ ይሄንን ኑሮ ለማሸነፍ ያንጓለል አለማለቴ ራሱ እኔ ነኝ። ያንተስ ባሰ። በቅርቡ በጣም ትፈተናለህ።
ግን ደግሞ የኛው መስመር የሆነ ራቅ ያለ ቦታ ሄደ እንደሚሳካለ ነው ደግሞ የሚያሳየው። የት? ከሀገር ውጪ። ምን አተሚክ ምን እሺ ነው ሞላ የሚያወራው ግን አታቡሽ ሞላ ያንጓለለ ሙድ አለበት እንዴ? አተ ሞላ ምን ሆንክ? አተ ቆይ ምንድነው መቀባጠረው? ባክ ያሬድ ያለበትን ስታፍ አሻንቲ ወዬ ስላለኝ በቃ እሱን ተጠቅሜ እኮ ላዝጋችሁ ብዬ። እንዴ እንደሱ በለኛ። አንተ ግን አይደብርም? ይህን ሶፍት የሆነ እጅ ይዘህ ወርክ ምናምን ስትል በቃ መስራት ፈልጋለሁ አልኩኝ። በቃ መስራት ፈልጋለሁ። ጥሩ። በኋላ ግን ስራ ከጀመርክ በኋላ ወይኔ ማዬ ወይኔ አባዬ ብትል የሚሰማ ሰው የለም። ለእሱ አታስብ፣ ጣጣ የለውም። ጎበዝ። እንደዛ ከሆነ አሁን ግቡቱ ታቀይሩና ያኛውን መኪና ቦዲውን ከማጠብ ጀምሮ ቸርኬ ጠቡ። ቸርኬ በደንብ ጠቡ። ቸርኬ እየታጠበ አይደለም፣ በደንብ ጠቡልኝ። ቸርኬው ማለት ሀቢዱ አይ እንኳን ደስ አለሽ፣ እንኳን ደስ አለሽ። ስራ እኮ ነው፣ ጊዜ እኮ የለንም። ምን ሆናችሁ? እንዲያው በሚያስፈልገኝ ሰዓት እኮ እናገኘሽ ጄሪዬ። ምንድነው ፈልገኸኝ ነው? አዎ ይሄን ዘፋኙ ራሱ እኮ አንቺን እያሰበ እኮ ነው። ፈልጊያስ ሙናታ አቤ አጋጣሚ ድንገት ዛሬ አየሁ የወደድኳት ልጅ አምና ዳካቻምና የወደድኳት ልጅ አምና ዳካቻ እሰይ እሺ ያቻትን አየሃ ዘንድሮ ያቻትና እሰይ ዳግም እንግዲህ መናገር የፈለከው ነገር ተናገር። እኔ ጄሪ በጣም ብዙ ስራ ያለብኝ ሰው ነኝ። እሺ አውቃለሁ ጄሪ። የኔ ፓናዶል የኔ ፓራስታሞል በጭንቄ ሰዓት እኮ ነው የደረሽልኝ። ዳግም ትናገር እንደሆነ ተናገር። በጣም ብዙ ስራ አለብኝ። አውቃለሁ የኔ ስራ ብዙ አውቃለሁ። እሺ እንግዲህ ነገሩ ምን መሰለሽ? በቅድሚያ ግን እንዴት ነኝ? አምሮብኝ? ያው እንደ ሁል ጊዜ ኮታታም ነህ ጄሪ። በእናትሽ አትቀልጂ እንዴ! ዛሬ ትልቅ ጉዳይ ያለብኝ ሰው ነው። የምን ጉዳይ? ቀጠሮ ያለኝ ሰው። ማነው ደግሞ አንተ ነው ምን የቀጠረክ? ጄሪ በእናትሽ አታሹፊ። እሺ ምንድነው ጉዳይ? ያው እንግዲህ ዛሬ ቀጠሮ አለኝ። እናም ደግሞ ላገኛት ነው። ማንን? ለዘመናት ሳወራት የነበረችው ለዘመናት ስጠብቃት የነበረችውን ረዱዬና የኔ ፍቅር። አንተ ልጅ የምርህን ነው? አዎ ጄሪ የምሬን ነው። ጄሪ እንደው በእናትሽ የዛሬን ብቻ ኦሪንቴሽን ስጪኝ። የምን ኦሪንቴሽን? ያው አለ አይደል እንዴት እንደምጫወት፣ እንዴት እንደምስቅ፣ እንዴት እንደማጫወታት እስኪ አሳሳቂና ስቴስጭ። ወይኔ ጄሪ በቃ የኔ መጨረሻ ለአንተ ስልጠና መስጠት ይሆን? እሺ እንድልህ ግን ልጅቷን ታሳየኛለህ። እኔ ቢብዬ ጄሪ አንቺ ብቻ እሺ በይኝ እንጂ የፈጠነ ነው ሄደን የምናያት። እሺ በቃ ግን ደግሞ ይኸውልሽ ሄደሽ ምንም ነገር አትያት። እሺ ይሁን። Hey Nathan, hey guys, how doing brothers? አንተ ባለፈው ምን ብለህ ነበር? ሙድን ፍታ። ምንድነው? ይሄ ቦንድ የሆነ እንግሊዝኛ ኬት ነው ግን የምትለቃቀመው አንተ? እና ታዲያ እኔ ምን ላድርግ? ጭውውን ራሳችሁ አይደላችሁ እንዳያስጀመራችሁት? እና ብንጀምርስ? እኛ ለመፈተን ያህል ነው፣ ግን ፈተናውን ወደቀ። ሁሌ ሁሌ። አረ በቃ ፍቱኛ አራዳ ልጆች፣ ምን መጋተት ነው? አንተ ራሱ በግጣማችን ፊት ስንቴ ነው ስትጋተተኝ የነበረው? ግን ሁለትሽም ስሚ፣ ብቻዬን ስታገኝኝ በዚህ ስታይል ምናምን እናወራለን። ግን ቺኮችን ስታገኙ ማክስ አስልጣለህ ብትይ ሁለትሽንም እንደባይ ተረጥ ወገኛ ማነሽ ታገጣላችሁ። አንቺ ዴሮ እኮ እንደዚህ ከሩቅ ስትታይ እምባይ ምናምን የምታርፍ ያመሲም እኮ። እሺ ሌላስ ምናምን የለህም? ከሞን ናታን፣ የምር ግን ያራዳ ልጆች ሙዳችሁ የሌለ ነው የጸደኝ። አሁንም እኛም ተመችተሽናል፣ ግን የሆነ ሰዓት ነበር ያሰገች እኔ በለው
ግን የእረፍት ቀን እንዴት ነው የምታሳልፉት? አንተ እዚህ ድድ ማስጨመር ነው እግዚአብሔር የተመሰገነ ዞር ዞር ጥፍ ያው ደለደለ ኦ ማይ ጋድ ተመለስ ወይ ገምንሽ ነው በየፊርማታው ምናምን ሙር ልትይዙብኝ ነው እንዴ? ምን ይሻላል? አሁን ቀልዱ ቀልድ ነው። መቼ ነው አብረን የምናዝገው? አብሬያችሁ ሙሉ የሌለ ሙሉ ነው። ኧረ ለእሱ ታጤ ፕሮግራማችን ያሳውቀን። ነገ ምን ነበር ያለን? ፓሪስ ሻይ ጠጣለ። ሻይ አለ። ሻያቸው በጣም በሉ እናንተ ብዙ አወራዳችሁ መቻችሁ አራዳችሁ ይመቻል። በሉ በቃ ንገረኛለሽ። ግን ቦንዶን ታሳይኛለሽ የምትገይባትን እንግዲህ ታሳስብሽ ማለት ሄገ የምሬን እኮ ከዛ ነው። አንቺ ግን በጣም ይገርምሽ ነው። ከየት ነው የሚመጡት መልሶቹ? ስማ መንገድ ቀይረን ነው። ለምን ሲባል አታዩም እንዴ? ኢላም የሚባል ልጅ ወደዚህ እየመጣ ነው። የኔ ጀንትል ስታይሉ እኮ እንዴት እንደሚደላ አለም ወይ ሰብሊ። ጀንትሉ እኮ ቀልቤን ሰርቆኝ ነው። እና ወደ ቀልብሽ ተመለሽ? አይ ጀንትሉ ወደኛ እየመጣ ነው። እንጣው ወደ ምንጠርስ። አንቺ ደግሞ ታውቂለ እንዴ ጀንትሉ ሲመጣ ልብ ምትይ እንደሚጨምር። ተረጋጊ። ሰላም ብያለሁ። ሃይ ኢላ፣ እንዴት ነህ? ይመስገን አለ። እኔ የምለው ጓደኛሽ አታወራም እንዴ? የቷ ጓደኛዬ? አረ መካድ። አየ ታወራለች። ለማንኛውም ይሰብላ የጊዜ ሰላምታ አይከለከልም። እሺ። አዎ ሰብሊ፣ ምን ይሁንሽ ነው? ሰላም በይው እንጂ ምን ትጠብቂያለሽ? አልለውም፣ መብቴ መሰለኝ። እኔ የምለው አለም ያኔ ጓደኛዬ ካልሆንክ ብላ ችክ እያለች የነበረችው ሰብለ ነች ወይስ አስቀይራችኋት ነው? አረ ራስ ናት አይደለሽም እንዴ ሰብሊ? በእጅ አስገባታለሁ ያልክ ቀን ስለተቀየርኩ ያቺን ሰብለ አይደለሁም። አረ ሰብሊ ምን እያልሽ ነው? ሚስ ሰብለ እንዴትሽን በልክ ብታረጊው መልካም ነው። ባላረገው ምን ልታመጣ ነው? ወላች አልቀለልኩም። በጣም ቀልደኛ ነሽ እንጂ ያኔ ጓደኛ ካልሆንም ብለሽ ችክ እያልሽ የነበርሽ ልጅ አሁን ምን ተገኝቶ ነው እንደዚህ ሳት ይሆንሽ? አረ ተረጋጉ። አልረጋጋም። ይሄ ልጅ እዚህ ትምህርት ቤት እስካለ ድረስ አልረጋጋም። አለመረጋጋት መጥቶሽ ነው፣ ግን ጓደኝነታችንን ደግሞ መካድ የለብሽም። ይቅርታሽ ጀንትሉ አንተ ሰብለ አየሻት እንዴት አባቷ እንደምታምር አንተ ወይ አረ በስማ ላይ መቼና አፈሰው አንተ ቆይችን ደግሞ ኬት አመተጠበስካት? እኔ እንጃ በቃ ግን የሆነ ቀን አየኋት። እሺ ወደድኳት፣ ተመሰጥኩባት። እሺ ከዛ ማርክዬ እኔ ጌታ ሄደህ ስልኳን ተቀበል ስለው ስልኳን ተቀበለኝ። ለረጅም ጊዜ በስልክ ያወራሁት። አረ ዳጊ ነይፈሽ ድጋሚ የመጪን ያኮራሽኝ ነው የምልሽ። እኔ አንቺ ወንድም ገና ብዙ ታሪክ እሰራለሁ። ደግሞ ከዚህ ሌላ ምን ልትሰራ ፈለክ እንዴ? ጄሪ ምንም አላደርገው ነገር አለ። አገባታለሁ። እሺ አስወልዳታለሁ። ከዛስ? ጄሪዬ ገና ብዙ ነገር አረጋታለሁ። እግዚኦ እግዚኦ እግዚኦ! ያንተ እንደው ጫን ያለው ነው። ኧረ ዳጊ በስማ ለነገሩ እንኳን ሽውታን በጊዜ ያገኘ እኛን ራሱ ገላገልከን እኮ አንተ። አዎ ተሰቃይተን ነበርኩ። አረ ገና ሁላችሁንም እየዞርኩኝ ይቅርታ ጠይቃችኋለሁ። የኔናት ይመችሽ። በቃ ዳጊዬ በላውን ሄድና እናግራት። እንዴ አረ አሁን አይደለም ቀጠሯችን። እና መቼ ነው? እረፍት ሰዓት ላይ የሆነ የተቀጣጠርንበት ቦታ አለ። እዛ ቁጭ ብለን ይሁድ ይወጣችን እናወራለን። በቃ ይመቻችሁ ዳጊዬ። ልቤን እኮ ዝቅ አደረከው። ነው ልሂድ አይደል? ወሬ ነው የምትሄጂው? ምን ቀረ ደግሞ? አልመከርኩህም እንዴ? መች መክረሽ እንጂ። እሺ ምንድን ነው የምመክረህ? የምትመክሪኝማ ምን መሰለሽ፣ ማሲ ምን ሸይን ፊትሽን እኮ ጥለሽዋል። እባክህ ሰሞኑን በጣም ደብሮኛል። አይደብርሽ ይኸውልሽ፣ ትንሽ ጊዜ ብቻ እንጥላችኋለን። እሺ ኧረ እኔ በእነሱ ምክንያት አይደለም የደበረ እና ምን ሸይን
ቲቸር ሽሜን ካየሁት እኮ በጣም ቆይ እና ታዲያ ፉንቃኗ አቀርቃሪ ከተተሽ የምር ግን በጣም ናፍቆኛል። ታዲያ እንደዛ ከሆነ ፈለግ አድርጌት እንዳለ ልንገርሽ እንዴ? እኔ ቅርብኝ ቲቸር በቃሉ የሌለ ጠምዶ ይዞኛል። በዛ ላይ እየጠረጠረ ነው። ምን ቲቸር ሽሜን እንደምትፈነቅቂው ቲቸር በቃሉ ያውቃል እያልሽ ነው? አይ ማወቅ እንኳን አያውቅም፣ ያው ተጠራጥሮ ነው። ወይኔ መሲ ተበላሽ። ይኸውልሽ ቲቸር በቃሉ ነገር ከያዘ የያዘ ነው፣ መቼም ነው የማይፈታው። ስለዚህ ቲቸር ሽሜ ጋር ያለሽን ነገር ለጊዜው ብታግጁ ይሻልሻል። እሱን ለማድረግ ስሞክር አይደል እንዴ ፍቅሩ ቢያዘው ይዘ ቲቸር ሽሜ ግን ይመቸው። በአንድ ቀጭን ችግኝ ተፈቅሯል። ማን ነው ችግኝ አንተ? ይኸውልሽ መሲ እኔ እኮ ማለት የፈለኩት ችግኝ ማለት ታዳጊ ለማለት ነው። በልበል ናታን፣ እኔ እንደዚህ አይነት ጭው አይመቸኝም። ትጣላኛለሽ። በቃ ፈትቻለሁ፣ ግን ፍቅር ይመቸው። ምን ማለት ነው? አድናቂው ነኝ ለማለት ያክል ነው። በልሽ ይድልኝ። በቃ እኔ ብቻ የምወር ፈልጋለሁ። ቆይ ግን በዚህቲ ያሪድ ለውጥ እንዴት ነው እንደዚህ ሊፈጥን የቻለው? እኔ ምን አገርለታለሁ? ትናንት እኮ ብር የለኝም ብሎ ከምግብ ቤት እስከ ስንት መንገድ እንዴት እንዳሯሯጠኝ አላየሽ? ምን ያርግ በዚህቲ? እሱ እኮ ጭዌ ለመፍጠር ብሎ ነው። እንደዚህ አይነት ጭዌ የለማ እንዴ። ቆይ እሱ እንዴት እኔ ጋር ማድረግ ያለበትና የሌለበትን ነገር መለየት ያቅተዋል? እሱን እኮ ልክ ብለሻል። ግን ደግሞ አሁን ማድረግ የምትችው ነገር አንድ ነገር ብቻ ነው። ምን? መረጋጋት። ቹቻ ደግሞ እንዲህ በዋዛማ አልረጋጋም። እና ምን ልታደርጊ ነው? ሄጄ አቡሽና ሚኪን ማግኘት አለብኝ። ከዛች ቃጅልና ሻንቲና አግኝተው እንደዚህ አይነት የማይሆን ቀልድ ልጁ ጋር እንዳይሞክሩና እንዳያስተምሩ ተነግራቸዋለሁ። አይ ይሁንልሽ። ቆይ አንቺ ምንድነው ምንም ያልመሰለሽ? ቤዚቲ አንቺ እኮ እንደዚህ ሆንሽው በቀልድ ነው። እኔ ግን እርሜ ለቀስቴ ይሄንን ነገር አይኑ ግጥጥ ጥርሱ ፍጥጥ ብሎ አይቼዋለሁ። መቼ እንዴ? ትዝ አይልሽም እንዴ? አንዴ ኬክ ልጋብዝሽ ምናምን ብሎ አይናችን የፈጠጠ ቀን። ለነገሩ ተይው፣ አንቺ እንዴት ትዝ ይልሻል? አልደረሰብሽ። የኔን ነገር እስኪ ተይው ቤዚ። እኔ ራሱ ትናንትና እንዴት አንጀቴ እንደተቃጠለ። ኧረ እውነትሽን ነው። በጣም ነው አንጀት የሚያሳርረው። ይሄ የሆነ እንከፍ። አራው ልክ ብለሻል። እንከፍ፣ የሆነ እንከፍ። ቢስ ነው ናዘር? ቢስ ነው። ጆል እኮ ነበር የመጣሁት። አድርግ ያለኝ ነገር እኮ አድርጌለታለሁ። ኤላው መታወት አይደል እንዴ? የሆነ ልክ እንድታስገባለት የሚፈልገው ሰው አለ። እሺ ማን ነው? መሲ። ምን መሲን ያልከው? አዎ መሲ። ቆይ መሲ ለምን? ትንሽ እየተሳፈጠች ስለሆነ ልኳ እንድታውቅ አድርግልኝ ብለዋል። ምን ነው ዝም አልክ? መሲ ጓደኛ ስለሆነች ነው? አልገባኝም። ቆይ መሲ ምን እንዳደርጋት ነው የሚፈልገው? እንድታቀምሳት ይፈልጋል። እኔ ብር ነው ፈልገው። ጠቀም ያለ ገንዘብ ከሰጣችሁኝ የምትፈልጉትን ነገር በሙሉ አደርጋለሁ። ለሱ አታስብ። የጠየቅከውን በሙሉ እንደሚሰጥ ቃል ገብቶልኝ ከሆነ ያሳስብ። የምትጠይቁኝ ነገር ለማድረግ ዝግጁ ነኝ። በጣም አሪፍ። አሁን ያለችበት ሄደን ፈልጋት። እሺ ግድ እንደው ቢቀርብስ ሲኒ አባት እንደው ምን ሆነ? ፈጣሪ የሰጠን በረከት እንደው እሺ ብለህ ብትቀበል ምን አለበት? እንደው እኔ ቆይ ቢቅ እንደው ልምከርህ እንደሆነ የኔ ምክር እንደው ይጠቅምሃል። እንደው እሺ በለኝና ልምከርህ እብለስ ነው። እሺ ነገር እንዴ እኔ ሴት ልጅ ለምን አትቀርብ? ጥንቅር ለምን አትልም? በቃ ምክሬ ነው። ገና ምኑ ተነካና እንደው አንተ እሺ ብለህ ስማኝ። ውስጥ ተመልከት ጸጉሬን፣ አገባቡን እንደው እኔ ብዙ ነገር ማቅሰው ነኝ። ምክር እንዳይመስልህ እኔ የምነግርህ ነገር የህይወት ዘመን ስንቅህን ነው በቃ የምሰጥ። እሺ ብለህ ስማኝ ብቻ አንተ ሞላ በእናትህ አልተውም እንዴ አንተ ስታጠፋ ካናዳ ትሄዳለህ ተብለህ የዛቻ አሰቃቂ ዛቻ ይደርስብሃል። እኔ ግን ሳጠፋ ምን እንደሚደረግ ታውቃለህ? ምንድን ነው? በገመድ እንደዚህ የቁልቁል እታሰርና 30 ሜትር ጉድጓድ ውሃ ውስጥ እንደዚህ ከተው ያወጡኛል።
አንተ የምር ነው የምታወራው? ለዛ እኮ ነው አስተዋያንኩት። እናንተ ግን ስታጠፉ ካናዳ ትሄዳላችሁ። እንደው ምን አለበት እናንተ ቤት በተፈጠርኩ በተወለድኩኝና እንደው ሁልጊዜ ጥፋት፣ ሁልጊዜ ወንጀል፣ ሁልጊዜ ወንጀለኛው ነኝ በቀረው። እባክህ ሞላ፣ እኔ እያደረኩት ያለው ነገር የሚገባ ስታፈቅር ብቻ። እኔ የማወራው ደግሞ የሚገባ አይወለ ኑሮ እንደዚህ በቃ እንደ አተል ከታች ከላይ ስታጣድፍ ነው የሚገባ። ናቱ ስራ ይልስራቱ ታው ግድ የለም እኔንም ስማኝ። ይኸውልህ ሴት ብትሄድ በሴት ትተካለች። ይኸውልህ ካናዳ ነገር ካመለጠ ካናዳ ነው። ይኸውልህ እድሜ ልክ እኔ ጋር እንደዚህ ከዚህ ጋር ውስጥ ቅማል እያወጣ ስታክት ትኖራታለህ። ወይ በእናትህ ነው አይደል? አሰበበት ግን ካናዳ ላይ ቀን አንቺ ልጅ ቆይ ዛሬ ምን ሆነሻል? ሜሉ በእናትሽ ጨንቆኛል። እንዴ ምን አስጨነቀሽ? ከዳጊ ጋር ቀጠሯችን እኮ ዛሬ ነው። እና ቢሆንስ እስከ ዛሬ እያወራችሁ አልነበር እንዴ? አዎ፣ ግን በአካል ተገናኝቶ ማውራቱን ሳስበው አለ አይደል የሆነ የሚያስፈራ ነገር አለው። ውይ ረዱዬ አይዞሽ። ሜሉ ግን ምን የሚለኝ ይመስልሻል? እንደዚህ አጠገብሽ ይቀመጥና መነጽሩን እያደረገ አይዞሽ አትፍሪ የሚልሽ ነው ይመስላል። አንቺ ኮፒ እኮ አድርገሽዋል። እንዴት አላደርገው? ምንም ቢሆን እኮ 1-2 ጊዜ ተያይተን ነበር። ግን ያኔ ምንም አልተሰማሽም ነበር? ምንም አልተሰማኝም። አልዋሽሽም። በሰዓቱ ሲያይኝ የሆነ ነገር ፈልጎ መስሎኝ ነበር። ለካ ጀለስ እኔን ተደግፎ አንቺን እያየ ነበር። ብቻ በደንብ እንግባባ እንጂ ይሄንንም ቀን እያነሳን እንስቃለን። ይልቅ የት ነው የተቀጣጠራችሁት? እዚህ አካባቢ ነው፣ መረብ ኳሱ ጋር። እንግዲህ የመጀመሪያ ቀናችሁ ስለሆነ ጥሩ ጊዜ እንደሚኖራችሁ አልጠራጠርም። ተስፋ አደርጋለሁ። ኧረ ዛሬ ዱካክ የሆነ ቀን ነው። ሚኪ አቡሽ፣ ስለ ያሬድ ማናገራችሁ ነገር አለ። እኔ አላግትም። እኔ ጦስ መግባት አልፈልግም። አላግትም። ትቀልዳለህ ሚኪ? አልቀለድኩም። እስኪ በእናትህ አቀልድ። ትልቅ ሰው ሲያወራ እሺ፣ ከዛስ እንዴት እየተባለ ነው የሚወራው? እሺ እሺ ጋሽ ጀመር ጎበዝ፣ እንደሱ ነው እሺ የሚባለው። የኔ አሻሩ። እሺ እኔ እሺ እኔ ቤዛ ምን አልሽኝ? ይኸውላችሁ ያሬድ ከቀን ወደ ቀን ባህሪው በጣም እየተቀያየረብኝ ነው ያለው። ደግሞ ምን አደረገ? ጥፋት እኮ የሱ ነው። በቃ ከቀን ወደ ቀን የሆነ እንጨት የሚል ቀልድ መቀለድ ጀምሯል። ይሄ እኮ ከጊዜ ወደ ጊዜ የመጣ ነገር አይደለም እኮ ያደገበት ነው። ግን አሁን ምን አደረገ ነው ቁም ነገሩ። ትናንትና ምግብ እንብላ ብሎኝ ምግብ ቤት ይዞኝ ገባ። ከዛ ሀገር ሰላም ብዬ ምግቤን በልቼ ከጨረስኩ በኋላ ብር የለኝም ብሎ መንገድ ለመንገድ ያሯሩጦኝ መሰላት። አሁን አሻንቲ ግን ነፍስ ይማራል። አሁን ያሻንቲ ነፍስ ይማራል። ያሻንቲ ግራታ እኔ አልቀለድኩም ሚኪ። ኧረ ቤዛኛም አልቀለድንም። ይሄ የአሻንቴ የተንኮል ውጤት እኮ እሱ እኮ ገብቶኛል። ባለፈውም ያቺ ቃጅል ተብያዋን እንደምንም ላናግራት ሞክሬ ነበር፣ ግን እሷ ምንም ልትረዳኝ አልቻለች። እሺ ቤዚኛም እኮ ግራ ገባን። ምን እናርግልሽ? በቃ ልጁ እንከፍ ነው። የማይሆን ነገር እየመረጡ እንዳያሳዩት ንገሯቸው። ወይ ቤዛ፣ አሁንስ አንጀቴን በላሹ። የኔንም በላሹ፣ አንጀቴን በላሹ፣ በላሹ፣ አንጀቴን በላሹ። እንቀፈሽን ጠብሴ ችግር ይበላሹ። ችግር ነው የሚሆነው። ምግብ ቤት መታ ወደዛ ነው ሄደች። ለኛ ችግር አይደል። ተሳሙኛላችሁ ብዬ ለእናንተ ብነግራችሁ ጭራሽ ሙድ መያዣ ታደርጉኛላችሁ እንዴ? እኮ አልያዝንም እኛ እኮ ሙድ አልያዝን ሳይሆን በቃ አለ አይደል ንዴትሽ ላይ ውሃ እናፈስበት ብለን እኮ ነው። አይገርማችሁም? ቤንዚን ነው ሻር ከፈከፋችሁበት። ወይ ቤዛ አሁንስ አሳዘንሽኝ። ቀልድ የማያምርለት ፍቅረኛ ይዛ እኮ ተንከራተተች። እርግማን። ኧረ አቡሽ ግን ምን አለ ጭንቀቴ ቢገባችሁ። ገባን እኮ። ታዲያ ከገባችሁ መልሳችሁ ይሄ ነው። በነገራችን ላይ ቤዚቲ ያሬድ እኮ ላቢያጆ ተቀጥሮ መኪና ማጠብ ጀመረ። አይገርም? ምን ሚኪ የምራችሁን ነው የምታወሩት? እኛ እኮ ይሄ ነገር አይጠቅምም ይቅርብ ብለን ስንት ጊዜ መክረናል፣ ግን ልጁ የሚሰማ ነገር አይደለም። እና አሁን ያሬድ መኪና እያጠበ ነው። ያውን ከሞላ ፌስታሉ ጋር ነው። ቁርጥርጥ ደሞዝ ባዶ መናገር አልነበረብኝም እንዴ? ኧረ አይመስለኝም። እንዴ ቆይ አንተ ምን ሆነህ በአንድ ጊዜ ወደ ላቢያጁ ሙድ ያመራው? እና ምን እናድርግ? ቁሌን ግፍፍስ ታደርገው በቃ ደነገጥኩ፣ አመለጥ። ያንተ ቁሌ ነው የሚገፈፈው፣ ያንተማ አመድ ነው ቡን የሚለው። እሺ አመዳ ጉጥ ክራሪ አንተ ነገሮች አሉ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149 150 151 152 153 154 155 156 157 158
ምንም እየገባኝ አይደለም። ለምንድን ነው ጀንትሉ ላይ እንደዛ የምትሆኝበት? ጋጥ ወጥ ስለሆነ ነው። ምን እንዳደረገ የምታውቂ መስሎኝ። ይቅርታ ጠየቀሽ አይደል እንዴ? ቢሆንም በጣም ነው የሚያስጠላኝ፣ በጣም ነው የሚያናድደኝ። እሺ ምንድን ነው ምክንያትሽ? ምክንያት ኖረኝ አልኖረኝ ያስጠላኛል አልኩ፣ በቃ ያስጠላኛል። ሰብለ ምንም ሁኔታሽ እያማረኝ አይደለም። ምኑን ያላማረሽ? አላቅም፣ ግን ሁሉ ጊዜ ማያበሳጭ ያበሳጭሻል። በዛ ላይ ደግሞ ጀንትሉን ስታዩ ለጸብ ነው የምትጋበዡ። እና ሆን ብሎ ስለሚያናድደኝ ነው። ካናደደሽ ለምን ታወሪልሽ? አትዘጊው? ዘጋሁት። እሱ ግን ምንም አይገባውም። በየሄድኩበት እየተከተለ ነገር ይፈልገኛል። አይመስለኝም። እንዳውም ነገር የምትፈልጊው አንቺ ነሽ። ቆይ አንቺ ከኔ ከጓደኛሽ ጎን ነሽ ወይስ ከሱ ጎን ነሽ? እኔማ ሁሌም ካንቺ ጎን ነኝ። እና ለምን ደው ማታምኚኝ? ምክንያቱም በምታረጊው ነገር ከሱ ፍቅር እንደዚህ የተሰማኝ ነው። ምን? እኔን አታምኚኝም ማለት ነው? በጣም ነው ማዝነው። እሺ በእኔ ከማዘንሽ በፊት ጀንትሉን አልወደውም ብለሽ ማይልኝ። ለምንድን ነው የምምለው? እኔ መማል እንደማልወድ ታውቂያለሽ። ሰብሊ ለአንዴም ለመጨረሻም ጊዜ ነው ማስበልሽ። በቃ ጀንትሉን አልወደውም ብለሽ ማይልኝ። ለካስ ከዛሬ በእኔ ስም ለራስሽ ነበር ስታበሰኝ ነበረው። ፕሊስ አለም፣ ምንም ነገር የለንም። አዎ ምንም የለንም። ከዚህ በኋላ ጠገበኝ እንድትደርሽ አልፈልግም። ወይኔ ሰብለ ምንድን ያደረኩት? አይማርክኝ አቤት ጅንኖ ጅንና ለጎጃም ጅንና ለጎጃም እናንተ ማተንኩት እርሱም ሰው አይነካም አተንኩት እርሱም ሰው አይነካም ጅንኖ የኔማ ማርክዬ አተንኩት እርሱም ሰው አይነካም። ዝም በል አንተ። እዚህ ጀነኖ ትላለህ፣ ጓደኛ ሌላ ታሪክ ውስጥ ገብቶ። ማን ነው? ማን ሊሆን ይችላል? ዳግም ነው። አውራሽ እንዴ? አወራኝ። አንተ ያበሳሰለች ደግሞ በጣም ያበደች ናት ደግሞ። እኔ ማርክ አይደለው እንዴ ስልኳን ጠብ አድርጌ ያመቻቿቸው? የምር አሁንስ እናንተ አኮራችሁኝ በጣም እንዴ። እንደውም ዛሬ ቀጠሮ አለው፣ ሄዶ ያገኛትና ያወራታል። እና ስለሱ ጉዳይ ላይ ነገረኛ አይደል እንዴ መጣው አንዳንድ ነገር እንዳግዛ። እሱንም ቢሆን እኮ የላኩት እኔ ነኝ እንዲያወራሽ። አንተ ግን እንደው ዳግም ከኋላ ተነስቶ ቺክ ሲጠብስ አንተ እዚህ ዋትስአፕ እያልክ ልታረጅ ነው እንዴ? እኔ ማንደፍሮ ቀላል ሰው አድርገሽኛል። እንዴት እኔ እሱን ቺክ ስልክ ልቀበል በዛው ሲሄድ አይደል እንዴ ጓደኛዋን እያበሳሰልኩ ነው የምልሽ። እስቲ ጄሪ ትሙት በለኝ። ጄሪ ሙች? ኧረ ጉድ! እናንተ መቼ ነው የምታሳጊኝ? የኔ እንኳን ረጋ ብዬ አስከልምሻለሁ። ባይሆን ዛሬ የዳጊ ደስታ ስለሆነ እሱን ብናጣጥም ይሻላል። ኧረ መተሳሰብ! አሁንስ አስቀናችሁኝ። እያንዳንድሽ እየሰከስሽ ግን ሙድ ስትይዥብን እኔና ዳጊ አጠፋልንና አበሳሳል ነው ይላል ዋትስአፕ። ይረዛ አትላጠብኝ እንዴ! ወዴት እየሄድሽ ነው? ምን አገባ? አይ ጄሪ፣ በኋላ ነግሬሻለሁ። ወደዚህ ወደዛ እያልሽ እየወጣነጠንሽ እየወደለደልሽ ያነጠነጠች አሮጊት እንዳትሆኚ፣ ደግሞ ቆሞ ቀር እንዳትሆኚ፣ ካፕሉኝ እንደኛ። እሳይ ደግ አደረኩ። እንኳን ያነጠነጠች አሮጊት ሆንኩ። ምን ይመስላል? ይረዛ ሲንግል እንደኛ ካፕላኩኝ። ሲንግሎች ግን እንደዚህ ናቸው። አለው። እናንተ እንዴት ናችሁ? ፒስ ነህ? አይ እናንተ ልጆች ሳያችሁ ምንም ሙዳችሁ እየጸዳኝ አይደለም። የተፈጠረ ነገር አለ እንዴ? የሆነ ነገር አጥተናል። ምንድነው? የሆነ ነገር ልንነግርሽ አሰበንና ሙዳችንን ትጨርቢዋለሽ ብለን ፈራን። ቆይ አቡሻ ምን ተፈጥሮ ነው? ሚኪ ወይ በላታ። አረ ራስ ወይ በላት። አንተ ልጅ ያማል እንዴ? አረ በቃ መኮንን ችግር ፈጥሯል። ደግሞ ምን አደረገ? ቃስቲ ጋር ደውሎ ስምምነት አድርገዋል። የምን ስምምነት? ከሳምንት በኋላ ከመኮንን ጋር እንግሊዝ ሊገናኙ ተቀጣጥረዋል። ቃስቲ ካሸነፈ ያሬድን ሊፈታ። ከዛስ? ሞኬ ካሸነፈ ደግሞ በቃ ያሬድን አሳልፎ ይሰጡታል ብሎ ተስማምቷል። ወይኔ ጉዴ! ቆይ ይሄ ምን የሚሉት ስምምነት ነው? ይሄ ጭዌ አይጸዳም ፍታ ብንለው አልሰማልን። ለምን አባቱ ሲባል ነው የማይፈታው? ያው ቃስቲን ታውቂው ለማወራርደው ይሳባል ምናምን ነው። ይሄ ነገር ደግሞ ነገርዩን የሌለ ከባድ አድርጎታል። ቆይ ይሄ ቃስቲ የሚባል ልጅ ምን ባደርገው ነው የሚሻለኝ? በቃ አንቺ በሆነ ሙድ ካላበረርሽው ጀለስ በከባዱ እየዘጋጀ ነው። ለፍልሚያው? አዎ ለፍልሚያው። ቆይ ይሄንን ጭዌ ያሬድ ሰምቷል? አረ ያሬድም ቢዘም አልሰማም። በቃ
እናንተ እንዳልሰማው ነው። እሺ እኔ እንደምንም ብዬ የቀስቴን ነገር ፊክስ አደርገዋለሁ። በቃ ይቻማችሁ። ስሚ ልናናግርሽ ነው። አንተንም በገንዘብ ገዙ። አንቺ ብሮ እቺ ምንድነው መቀባጠረው? ሰሚኛለሽ? ለምንድነው አድርጊ የተባልሽው ነገር ዝም ብለሽ ማታደርጊ? ምንም ማማደርኩ ሰሚኛለሽ? ጥጋብሽን በልክ አድርጊው። እሺ አለበለዚያ ምን ልትመቱኝ? ለንቀጠቅጥሽ ነው። እናንተ ግን ምን አይነት ሽንታም ናችሁ? ወይኔ ለአንድ ሴት ሁለት ሆናችሁ ትመጣላችሁ? ማን ነው ሽንታም? ምን ነው ሽንታም? እናንተ ነው ሽንታም። እኛ ሽንታም? አዎ እናንተ እኮ እኛ ነው ሽንታም። አዎ ደገመችው ሽንታም አለች። ናታን ለጥፋት። ኧረ እኔ ዘራታለሁ። ብቻ አንተ ተማሪና አስተማሪ ሂድ ቶሎ በል። በልምታኝ እንጂ ምንድነው የምጠብቀው? ትንስር ይሻላል። ተኛልኩ ነው። አፍጥረው እንጂ ምን ጠብቃለህ? ታን ስምምነታችንን አስበው። መሳልችል። ኧረ ተዋት በእናትህ ተዋት በቃ። ትንስር ይሻላል። ናታን ስምምነታችንን አስበው። እኛ ሴት ልጅ አንማታም። በቃ እንተዋት። ለምን ሴት ልጅ ተማተን በየትምህርት ቤቱ ስማችንን የሚጠፋው? ስለዚህ ይቅርብን በቃ እንሂድ። እንተዋት። ማ እኮቺን እንዳይሆን ሴት እኮቺን ሴት ሴትም ከሆነች በጣም ጥሩ። እንዴት እንደሚለጠፍ አሳያለሁ። ምን ልታደርግ ነው? ምን እንደማደርግማ አብረኸኝ ታያለህ። ካሌ በረፍ ይሰማኛል። ማንም ይረጋት አልፈቅድም። ገለዋለሁ። አዎ በቃ ምንም ነገር ቢልኩ ልትመታኝ ቃል ገብታልኝ ነበር እኮ። ናታን እንዴት እንዲህ ሲሆን ትምህርት ቤት ውስጥ ትመታዋለህ? በእናትህ ልባረር ምንም ግድ አይሰጠኝም። አንቺ ላይ ዝም እንኳን እንድታርፍብሽ አልፈልግም። እሺ ተረጋጋ፣ ተረጋጋ። በቃ ናታን ተረጋጋ። ይቅርታ ቅድሽን በሙሉ ስላበላሸብሽ በጣም ይቅርታ። ችግር የለውም በቃ ያው ሳይመጡብኝ ነው። የኔ ያሪድ ነው። ወየ አይ ወልዶ መና መቅረት ጥይናቲ ምን አባውነ ነው? እስኪ ተይኝ። አንቺ ደግሞ እኔ እኮ ይኸውልሽ ያሬድን ስወልድ እኮ ሁለቱን ድርጅቶቼንና ሶስቱን ፋብሪካዎቼን እኮ ያስተዳድርልኛል ብዬ ነበር። ይኸው እሱ ግን የሰው መኪና ለቅላቸው ነው። ዝም በል ና እንግባው። ያሬድ አይዞ ወንድ ልጅ አየልኝ አይደለ ጉዲ እኔማ ይኸውልህ ያንን ድርጅት የኔን ያስተዳድርልኛል ብዬ ነበር። እሱ እንደምታየው አለቅላቂ ሆኖ ቀረ። እኔም እኮ መከርኩ ዘከር አልኩ ያላልኩት የለም። አይሰማም። ጉድ የሚሰማ ጉድ ዘንድሮ ልጅ አይሰማም። እናቴ ያሬድ ፒስ ነው አለው ልጅ ካጀላ አለ ጀት የለም እኮ ምን ሆናለ? እንደው ምንድነው የሚሻል? እስኪ ተናገር። አንተ ምን አባ ነው የምታወራው? ተዋቡቹ ተው እንደው እሺ በለኝና እዛ ካናዳ ልላክ ለኔም ተጠቅማለህ። ተው ዛሬ ደግሞ ምን እሺ ሙዴ ሼባ ነው ምን ያድር አንተ ወልዶ መና ወልዶ መቃጠል በጣም ዘንድሮ ልጅ እናቴ ይኸውልህ እኔ እኮ ላጣብስ ብዬው ነበር። ያችን ተውና የሆነች ሁለት ግራግር አለች እሷ ትሻላለች ስከፍትም ጎበዝ ናት ብዬው ነበረ። ሁለት ግራግር ብለው እምቢ አለ። ታዲያ አይገርምህ? አንተ በእኛ ዘመን እኮ ቢሆን ሁለት ግራግር አለ አንድ ግራግር እንደው በመከራ ያተማ አይገኝም። አንተ እናቴ ጊዜ ጥሩ ነው። እቺ ራስ የገባቸው አልፈና ዶራ አንተ በጣም ተመችተኛል። ጎዳው። እውነቴን ነው። ጋይስ በቃ ይብቃችሁ። ባንፈታስ ምን አማራጭ አለ? ያሬድ በቃ ልብስ ቀይሪ። ለምን ደም ቀይረው? ሄደን ምሳ እንበላለን። ግን ይመለሳል።
አታስብ ይመለሳል። ችግር የለውም። በልተን በዛው ሁለት ዙር ሁላችንን ተጫውተን እንመጣለን። በል ቶሎ በል ቀይር። እስታመጣው ቀጣይ ዳይ አይና አለቅላቂ ወነደዳለሁ ነይ እናቴ። እንዴ ምንድን ነው የሚጨንቀን? በቃ ቆፍጠን ጀገን ቆምጨጭ በል እንዴ። እሱ መች ጠፋኝ። ግን በቃ አይደለ ገና ልጅቷን ሲያት ልቤ ድቡ ይልብኛል። በቃ አትፍራ። ተው ግን ዳጊ፣ ሰዓትም እየሄደ ነው። እኔ ወይ እሷ ቆማለች ወይ ደግሞ ቁጭ ብላ እየጠበቀች ነው የሚሆነው። ቶሎ ብለን እንሂድ እኮ ነው። በቃ ናዲስ አላልኩም? ይኸው እየጠበቀች ነው። የኔ እናት እንዴት አባቷ እኮ እንደምታምር! እንዴ ምንድን ነው ቁና የምትተነፍሰው? ሂድ እናግኛት እንጂ ቁና ተንፈስ። እሺ ዋልክኝ። ግን ከመሄዴ በፊት አንድ ጊዜ ናት ትችላለህ። ማርክ የለችም እኮ የለችም። እንዴ ያማህ አንተ እንዴ አልታያለ እንዴ? መነጥሩ ምንድነው? ተደነገ ጊዜ አያሳይም እንዴ? አላሳያለ እንዴ? አይነን ሾ እንካ ሄድ እንዴ አረ ማርክ የምትሳየኝ እኮ ጓደኛው ናት። ያማህ አንተ ሰውዬ እስኪ ቆይ እኮ ቆማለች እዛ። ረዲ አልከኝ። የእሷ ጓደኛ ማለት እሷ አይደለች እንዴ? ወይኔ ማርክ ወይኔ እስካሁን ሜላት ብዬ ስጀረጀር የነበረው እጅ ነው እናሳ። ወይኔ ማርክ ምን ኮራ አላንሶ ራ እንዴ የምትቀላብደው? አረ ማርክ ማለት ፈዳድ ወገን፣ አረ ወገን የቴንጭል ፈዳለች መስሎት አረፎ ነው። ወይኔ እንዴ ወዴት እንዴት? ይኸውልህ እኔ ለዘመናት በስልክ ሳወራ የነበረው እንዴ አይደለም። አረ በማማ ሞት ተረዳኝ። አንተ ልጅ ምን ሆነሃል እንዴ? ሬዲዮ ብለህ ባለፈው ያሳየህ ልጅ እሷም አይደለች እንዴ? እኔ እኮ ጀንጅንልኝ ስልኳን አምጣ አልኩህ እኮ። ይዝችል አልነበረም እና የማን ነው? የዛችኛይቱን እኮ ነው ማርክ። የዛችኛይቱን እኮ ነው። ወይ ብቻ የሜላትን እንደው ያው የሜላትን እኮ ነው ማርክ። አማሃል አንተ ትንሽ ተዘናግተሃል። አልተኛም እንዴ? ምን ትቀላብዳለህ? የርግባና ተኛ። ካልተኛ ይልባ ካልከላበርኩም እንዴ? በዛ በኩል ያለኝው ተከዚህ ያሰቃየኛል፣ በዚያ ተሰቃየኛል። አልበዛም እንዴ? ሲስተር ተዋግዳል እንዴ? ጥሩ አልኩህ። ጨርቁን ጥሩ አልኩህ። አብዳልኩ
ብሎ ነው ያለ ሜላት ይላል ማሸርግዱ ነው የምታቀለው ምን ሆኖ ነው ምንም ሳይለኝ ማለት ወንድም አባት ብቻ አሁንም ስሜ ጠፍቶብሽ እንደ በቃ እኮ ስም መጠሪያ ነው አይደል ወንድም ብዬ ከዞርክ አይበቃም ደረቅ እሺ ቤዛ ምን ልርዳሽ አይ አሁን እንኳን እርዳታ የሚያስፈልገኝ ነው ሳልሆን አንተ ትመስለኛለህ እንዴት ፊትህን ግን አይተኸዋል የሆነ ያደረው አቃ እኮ ነው የሚመስልከው ታውቆሻል ግን እየሰደብሽኝ እኮ ነው ኧረ ያልሰደብኩህም እንዲገባህ ያህል ነው በምሳሌ እያስረዳሁ ያለሁት አሃ በምሳሌ ካልሆነ ነገር አይገባም እያልሽ ነው አሁን ለምን ነገር ማወሳሰቡን ትተህ የሆንከውን ነገር አስነግረኝ እባክሽ ከዛች ልጅ ጋር እኮ ተጣላ ስለዚህ በፍቅሯም መወደቅ አላማህንም ሳትክ ማለት ነው አይ አላማዬን በፍጹም አልሳትኩም እና ደግሞ በፍቅሯም አልወደኩም ፊትህ ግን የሚናገረው ሌላ ነው ኧረ እባክሽ ምንድነው የሚለው ፊት ምን ነበር የሰሞኑን ያራዳ ቋንቋ መጣልኝ ፍቅሯ ግዝግዝ አድርጎሃል መስሎሽ ነው እባክሽ አይ የኔክ ሳይረፍድ በጊዜ ቶሎ መላ ብትለው ይሻላል ለማንኛውም ሚስ ቤቲ ለምክርሽ በጣም አመሰግናለሁ ስሜ ቤቲ አይደለም ቤዛ ነው ያው ቅድም እንዳልሽው ነው ስም መጣሪያ ብቻ ነው ልጅቷ አሁን ገና ለምን እንደምትርቀ ገባኝ ለምንድን ነው ወዲህም በደንብ ይቅረት እሱን አልነግርህም ገና ቤቲ ቤዛ አንቺ አንቺ እዚህ ቁጭ ብለሽ ነው የምታስፈልጊ እንዴት ነበር የመጀመሪያ ቀጠሮሽ እባክሽ አልተሳካም እንዴት ጠብቂኝ ያለኝ ቦታ ጠብቂው ነበረ ግን አልመጣም እኮ በምን ምክንያት አልገባኝም ያ ሁሉ ስትጓጉለት የነበረው ነገር በቃ እንደዚህ ነው የሚቋጨው እኔም ግራ ገብቶኛል ዋየውን ነገር ገጥሞት ይሆናል እንጂ የሚቀር አይመስለኝም ምን እንደተፈጠረ አላውቅም ወይ ትደውይለት እንዴ አይ ታይ በደንብ ስላወራሁትና እንደወደድኩት ስላወቀ ይንጠባረርብኝ የሞከረ ወይ ረዱዬ እንደዛ ግን አይመስለኝም ለማንኛውም ወደ ክላስ ልጅ ምን ሆኖ ይሆን የኛ ተማሪዎች እስከዛሬ ድረስ አንድ ሴት ነበር ማለት አሰጀነጅ ነው ነበራችሁ አንድማ አይደለም እና ስንት ነው እንዴ እሱ የረዴት የሚያስባት የኔዋ ሜላት እኮ ነው እሱማ ገባኝ እኮ እንዴ እሱ ሜላት መስለው ሜላትን እያሰበ ረዴትን ነበር ሲጀነጅ ነው የነበረው አይደለ ጂሪ ወይ ይላል አረ ላብላብ እያለኝ ነው ልቤም ዝቅ እያለ ነው እና መጥቼ ከፍ ብድግ ላድርግልህ አቀልጂ በእናትሽ ወቸው ጉድ ማለት አሁን እባክህ አሁን ወቸ ጉድም ማልክ ቬሪ ጉድም ማልክ ምንም የሚፈጠር አዲስ ነገር የለም ወይሽና ምን ነው እጣ ፋንታችሁ ያመቻቸላችሁ መጣበስ ነው እንዴት አንተ ሜላትን እያሰብክ ረዴትን ስትጀነጅን ነበር አይደለ አዎ ያ ማለት እጣ ፋንታ ሜላት ሳትሆን ረዴት ናት ማለት ነው የማርክ እጣ ፋንታ ደግሞ ሜላት ነው ጄሪዬ አጥዳው እንደሰማው እሺ ለምንድን ነው የማይሆነው ስለማይሆን ነው እንዴ ይኸውልሽ ምክንያቱም እኔ የማፈቅረው ሜሉዬንና ሜሉዬን ብቻ ነው እኔ የሚያፈቅርኩት ሜላትን ነው ወይ ደግሞ አቦሳም ጣሉና የደረሰው ሜላትን ይውሰድ ምን ይላሉ እሺ ወዴት ነው የምትሄጂው ዳግም አዛጋችሁኝ እኮ ልቤን ዘቅ አደረጋችኋት
ምንድነው ይሄ ትርኪ ምርኪ የወጣ ታሪክ የምትነግሩኝ እንዴ? እኔ ልኬጅ ነው የኔ ወንድም፣ እኔ ጄሪ ማለት ነው በጣም ብዙ ስራ ያለብኝ ሰው ነኝ። እሺ እዚህ ከእናንተ ጋር ቆሜ ከምታርቅ እየሄድኩ እዛ አንዴ እዛ ክፍል እያልኩ ብር ወጥ ስንት መፈተፈተው ወሬ ያገኛለሁ መሰለህ። ደፋ ማርክዬ የኔ ወንድ እንዲያው የሚዳትል በማማ ሞት በማማ ባሳደገችን በሁሉም ይያል በማማ እንዲያው ማንን ማሽር ግን ደብል እንዳልጠል ሁለተኛ እንዳታስቡ ይሄንን ሐሳብ ሁለተኛ ድል ካሽ ይኮኔ እኔም አላርፈው በእርግጠኝነት መኮንን ልኩት ይቺንም አንዘርራታለን በእናትህ በአንድ ጥፊ ይኸውልህ ማንንም እንዳታፈገፍገ ኧረ ዛሬ አበጡ የፈነዳል እንጂ ምንም ነው ሂድ መጣ እንዴ መቀር መስሎ ላሬ ይርክ ያሬድ አሁን ግርግር ሳይፈጠር ከኔ ጋር ትሄዳለህ። ማን ይላክ ማንም ይሁን ማን አይመለከትም። አድርግ ያልኩን ብቻ ታደርጋለህ። አያደርግም። ዝበይ አንቺ ቁጫት እንዴ አንተ ቁጫት ነው ያልከው ወይኔ ምን አባካ ገባ እንዴ? እሱማ እኮ አያገባኝም፣ ግን እኮ ደግሞ ያገባኛል። እህቴ ናት እንዴ ከበቦ ሙዳ ባቡ በሌ ምንድነው ዳሳጀ አሻንቲ ምን እያደረክ ነው? እያዘናጋሁት ነው። አሁን ትሄዳለህ አትሄድም? አልሄድም። አሻንቲ አቺ በላዴ ባይ በኩርኩራ ናዴ ባይ